ስለ ዘንባባው አትገረም? እሰማለሁ። ዘንባባው እኮ በቃ ይሄ እኮ በቃ ግልጽ እኮ ተአምር እኮ ነው ይሄ ዘንባባው። እስቲ ስለ ዘንባባው እኔ ዘንባባው እኔ ተአምር ነው የሚሆንብኝ። በቃ እስኪ አስቢ እንደዚህ ስትፈልጪ ዘንባባ ድንጋዩ ማለት ነው ዓለም ላይ እስቲ ያሳየኝ እንደዚህ አይነት ተአምር እስቲ። ድንጋዩ ሲፈለጥ ዘንባባ የአርሴማ ዘንባባ በቃ ይሄ እኮ ተአምር ይሄ እኮ በቂ እኮ ነው። እምነታችን ምን አይነት እምነት እንዳለን ይሄ እምነት ተአምሯ እኮ ነው የሰማዕቷ ተአምር። ድንጋዩ ፍልጥ ስታደርጊ ዘንባባ ነው የሚወጣው። እግዚአብሔር ምን አይነት ተአምር እንደሆነ እና አርሴማን ያላያት ሰው አደራ እግዚአብሔር የጅሩ አርሴማን መርገጥ አለበት ሰው። ጸበሏ ከአለት ላይ ነው የሚፈሰው ከአለት። አሁን እንግዲህ በጋ ወቅት ላይ ነው ከአለት ላይ ነው የሚፈሰው። እግዚአብሔርን ተአምሯን ነው የምነግርሽ የሰማዕቷ ተአምር። እና በጣም ብዙ ጸበልተኛ አለ። የጸሎት ፕሮግራም ነው ጅሩ የምተኝ መስሎሽ እንቅልፍ የለም። ለሊት 3 ሰዓት የማህበር ጸሎት አለ። ሁሉም ጧፍ ይበራል፣ አዳራሽ ይበራል። ውዳሴ ማርያም ታነቢያለሽ እስከ ውድ ሰዋ ማርያም ታጨርሻለሽ። ከዛስ 6 ሰዓት 9 ሰዓት እንቅልፍ ነው ጓጓጓጓ ለጸሎት ተነሱ። ብድግ እንቅልፍ የለም ኢንተርኔትም የለም። በቃ ኢንተርኔት የምትፈልጊ መደዋወል ከፈለ የሆነሽ ቦታ አለች እዛሽ ጋር ነው እየሄድሽ የምታገኘው እንጂ እንደዚህ በፈለግሽበት ታይም ኢንተርኔት አታገኝ። በቃ ጸሎት እንዲህ ነው ከመጽሐፍ ቅዱስ ጋር እንዲህ ተጣብቀሽ የምትዩ። በዛ ላይ ቃል ኪዳን አለ። የሚታሰር ጧፍ አለ። ያ ጧፍ ምንድነው ብዙ የሆነ ቪዲዮ ሰርቼ ያው ብዙም ሰው በዚህም ግልጽ ላድርገው ይሄ ነው። ያ ጧፍ የማታውቁ ሰዎች ያው ወንድ ልጅ ገዳም ላይ ሲሆን ታውቂያለሽ ብዙ ፈተና አለው። ህልመ ሌሊት ይመጣዋል። ሴት ልጅም አይታወቅም ያለ ጊዜዋ ፔሪዷ ሊመጣ ይችላል። ገባሽ? ሰይጣን በጣም ይፈተኛልሽ እና ወይም ስትገቢ በቃ ፈተና ያለው እዛ ላይ ነው። ወንድ ልጅ በህልመ ሌሊት ምክንያት አቋርጦ ይወጣል። ገባሽ? ፈተና ነው። ሴት ልጅ ያለ ጊዜዋ ፔሪዷ ሊመጣ ይችላል። ገባሽ? ፈተና ነው። ምንድነው ያ ፈተና? ህልመ ሌሊትሽን ይዘሽ ወጥተሽ ሳትፈቺ አርሞሽ ማወራ ሳትፈቺ ሌላ ቦታ አለች 5 ቁጥር የምትባል ጅሩ አርሴማ እዛ እንደ ሱባኤው እዛ ተቆይተሽ ታጥበሽ ቆይተሽ 24 ሰዓት ሲሞላሽ ነው የምትገቢው። ብዙ ጽናት ይፈልጋል እንድትመለሽ ድጋሚ እንድትገቢ። አንዳንዱ ሰው በቃ በዛ ደግሞ እንትን ብሎት ተማሩ ደግሞ መሄዳል አይ ምናምን ብሎ ደብሮት ደግሞ መሄዳል እና ያ ነገር እንዳያጋጥምሽ በአባቶች አስባርከን እግርሽ ላይ ታስሪያለሽ፣ ወገብሽ ላይ እጅሽ ላይ ምናምን አስረሽ ከዛ ወጥተሽ መስቀል ዋጋ ታስሪያለሽ አለች እንጨት የምትታሰር ፈትሽ ስትወጪ ነው በቃ ጠላቴ ምንን እዚሁ አስቀርልኝ ብለሽ አስረሽ ነው የምትወጪው። እና ያው ያ እንደዛ የሚደረገው የጧፉ የሚታሰረው ለዛ ነው።